ምንም ስጋት የለብንም። በዚህ በባትሪ ምክንያት የሚቆም ስራ የለም። የትም ቦታ ላይ ሞተሩ ባትሪ ቢጨርስ ወደሚቀርበው አካባቢ ሄዶ ባትሪውን ቀይሮ ነው የሚሄደው እና የሚያባክነው ጊዜ የለውም እና ይሄ አገልግሎቱ ላይ ለውጥ አምጥቷል። ቴስዋን ላይ ያገኘነው ባትሪ ብቻ አይደለም፣ ሞተሮቻችን የት እንዳሉ እናያለን። ጂፒኤስ የተገጠመለት ስለሆነ እዚህ ሆነን ቢሮ ሆነን እንቆጣጠረዋለን። ስሜ አገኘሁ ተስፋ ይባላል። የቃዋ ትሬዲንግ ወይም የነጋድራስ ኤክስፕረስ ምክትል ስራ አስኪያጅ ነኝ። የዴሊቨሪ አገልግሎት የሚሰጠው ነጋድራስ ኤክስፕረስ በመባል ይታወቃል። ቤዝ ያደረግነው መርካቶን ነው። ከመርካቶ እቃዎችን እንሰበስባለን፣ በተለያዩ ቦታዎች እናደርሳለን። በነዳጅ የሚሰሩ ሞተሮች ነበሩ። እኛ እንደ ዕቅድ ይዘነው የነበረው ይህንን ነገር በሌላ መንገድ ማየት አለብን ብለን ወደ ኤሌክትሪክ ሞተር ሳይክሎች መግባት አለብን ብለን አሰብን። ገበያውንም መርምረናል። የተሻለ ነገር ያገኘው ዶዳይ ላይ ስለነበረ ከዶዳይ ጋር መጀመሪያ ጊዜ እንግዲህ 5 ሞተር ሳይክሎችን ገዛን። ከዛ እያየነው አገልግሎቱን ወደ ቴስዋን ወደሚባለው ሞተር ሳይክል መጣን። የአገልግሎቱ የተሻለ ሆኖ ስላገኘ ነው ወደ ቴስዋን የመጣ ነው። አዲስ አበባ ሰፊ ስለሆነ አንድ እቃ ይዞ አንድ ቦታ ደርሶ አይደለም የሚመለሰው፣ ወደ ሌላም ቦታ ይሄዳልና በመካከል ቻርጅ ያልቅባቸዋል እና ያለው አማራጭ ምንድነው? መቆም ነው። ቆሞም ቻርጅ ማድረግ አለ። ቻርጅ ሲደረግ ደግሞ ረጅም ሰዓት ይወስዳል። ለስራ ወጥቶ ጊዜውን የሚያባክነው ቻርጅ በማድረግ ይሆናል ማለት ነው እና ለዚህ መፍትሄ ያስፈልጋል ብለን እያሰብን ባለበት ሰዓት ዶዳይ እነዚህን ስዋፕ የሚደረጉ ባትሪዎችን ይዞ መጣ። አዲስ ሞተሮችን አመጣ። አዲሶቹ ሞተሮች አንደኛ በአቅማቸውም ከፍ ያሉ ነው። የትኛውን ቦታ መግባት ይችላሉ። የትም ቦታ ላይ ሞተሩ ባትሪ ቢጨርስ ወደሚቀርበው አካባቢ ሄዶ ባትሪውን ቀይሮ ነው የሚሄደው እና የሚያባክነው ጊዜ የለውም እና ይሄ አገልግሎቱ ላይ ለውጥ አምጥቷል። እኛ አሁን ምንም ስጋት የለብንም። በዚህ በባትሪ ምክንያት የሚቆም ስራ የለም። ስሜ ያሬድ ተረፈ ይባላል። ቃዋ ትሬዲንግ የሞተር ዴሊቨሪ አገልግሎት። ዳንኤል ብርሃኑ ይባላሉ። የስራ ድርሻዬ የሞተር ዴሊቨሪ አገልግሎት መስጠት። ኤሌክትሪክ ሞተር ትንሿን ይዣት ነበር። ትንሿ ደግሞ ቻርጅ የምትደረግ ነች። አሁን ላይ ያዝኩት ቴስዋን ይባላል። እሱ ስዋፕ የሚደረግ ነው። በጣም አሪፍ። ፊክስዷ ስንጠቀም ያው ቻርጅ ቤታችን ነው የምናደርገው። ስንመለስ ቻርጀሩ ካለቀ ድጋሚ የሆኑ ደቂቃዎችን ወስደ ነው ቻርጅ የምታደርገው። አሁን ቴስዋን ከመጣ በኋላ ግን እዛው ብራንቻቸው ሄደን በ2 ደቂቃ ውስጥ ለውጠን ነው ወደ ስራችን የምንመለሰው።